ሰው አንደኛው ይህ እንግዲህ ምን ያክል ስለ ፓርቲ አደረጃጀት አሰራር ለማወቅ ነው እንጂ አንድ ፓርቲ ማኒፌስቶውን ለምርጫ ያቀርባል። ይሄ በጉባኤ የጸደቀ ነው። አየኸው አይደል? የጸደቀ ነው ማለት ነው። ማየት ይችላሉ ሌሎችም ማለት ነው። በጉባኤ ስለሚጸድቅ ማለት ነው። ስለዚህ ቅድምም በተንኮል ስለጠየቀኝ በቂ ደቂቃ ስጣለሁ። ቅድም ብሩኬ ተድበስብሶ እንዳልፍ ወሳኝ ጥያቄ አንስቷል። አሁን እሱን የምትከላከልበት ሰዓት ነው። ኢትዮጵያ ውስጥ ምርጫ የተካሄደው መቼ ነበረ? ዓመተ ምህረቱ የምታስታውሱ በኮመንት 2013። ኦኬ 2013። እዚህ ጋር የሚታየን 2014 ነው። አሁን ይሄ በጣም ብርቱ 2013 ላይ ለምርጫ ስትወዳደሩ ለህዝቡ በምንድን ነው የተወዳደራችሁት? በዚሁ ፕሮግራምና ማኒፌስቶ የሚጸድቀው ግን ከህዝብ ካረፈ በጉባኤ ወደ ፖሊሲ ስትቀይረው በፓርቲ ጉባኤ መጽደቅ። ይሄ የጸደቀ ነው የምላይታል። የጸደቀ ነው ይሄ በጉባኤ የብልጽግና የመጀመሪያ ጉባኤ ላይ የጸደቀ ነው። ስለዚህ ባልጸደቀ ዶክመንት ነው ህዝብ ጋር የገባችሁት ማለት ነው። አሁን ይሄ ማለት ኦልሬዲ ፖሊሲ ባይ ኔቸር በፓርቲ አሰራር ማለት ነው። ማንኛውም ፓርቲ ማኒፌስቶን ነው በምርጫ የሚያቀርበው። ከዚያ በኋላ እኔ ለእንትን ሳይሆን ህዝብ በደንብ እንዲሰማ ነው፣ ትንሽ ረገጥ አድርጎ እንዲሰማ። ስለዚህ አሁን አንተ እያልክ ያለኸው ምርጫ የተደረገው 2013 ነው፣ እኛ ደግሞ ይህንን ፖሊሲ ያጸደቅነው 2014 ነው። ስለዚህ 2013 ላይ በተደረገው ምርጫ በጨበጣም ሊሆን ይችላል፣ እናንተ በፈለጋችሁት ውሰዱት፣ ወይም ደግሞ ባልጸደቀ ገና ድራፍት በሆነ እንትን ነው ፕሮግራም ነው የተወዳደር ነው የምትለው አይደል? በገባኝ ልክ አይደለም። ጸደቀ ማለት ገዢ ፓርቲ ፖሊሲ ሆነ ማለት ነው። ሲጸድቅ ወደ ምን ይቀርባል? ያ ወደ ፖሊሲ ይቀርባል። ከጸደቀ ማለት በህዝብ ተመርጧል ማለት ነው። ፓርቲው ራይቲፋይ ያደርጋል። ህዝብ አስተካክል ያለውን ደግሞ ያስተካክላል ማለት። ስለዚህ ምን ሆነ? ይኸው የኢኮኖሚ የፖለቲካ እያለ ውጭ ጉዳይ ተብሎ ወደ ፖሊሲ ተቀየረ ማለት ከጸደቀ በኋላ። ከዚህ በኋላ የገዢው ፓርቲ ፖሊሲ ሆኖ ለህዝብ ምክር ቤት ቀርቦ የሚጸድቅ ነው ማለት ነው። ሚኒስትሮች ምክር ቤት በየጊዜው አሁን እያወጡ ያሉት ማለት ነው። ይሄን ካልኩ በኋላ ይሄን መልሼዋለሁ። ሰላም በተመለከተ እኔ ቅድምም ያልኩ የኤላ ፋርማሲ ስለሆነ እሱ ላይ እኔ አልሄድም። አሁን የአማራ ጥያቄ ተብሎ የቀረቡት አለ ባይዞይ ከፈለክ ፕሮግራሙን ዳውንሎድ አድርጋችሁ ማየት ትችላላችሁ። አምስቱንም ጥያቄ ብልጽግና ፓርቲ ነው የሚመልሰው። ቅድም የህገ መንግስት ይላል። ምን ይላል? በተቋማዊ ባህል ህዝባዊ ባህል ላይ የቆመ ዲሞክራሲ ስርዓት መገንባት ነው። ዲሞክራሲ ስርዓት መገንባት ማለት ህገ መንግስት ማሻሻልን ሊያካትት ይችላል። መግባባት መፍጠር ይላል። ስለዚህ ለአማራ ህዝብ ጥያቄ ከብልጽግና ፓርቲ በላይ የሚመልስ የለም ነው። ስለዚህ ፕሮግራም የላችሁም፣ ዝም ብሎ ቅጥፈት ነው፣ ህዝብን ማባላት ነው፣ የቅጥፈት የህልውና ችግር ነው የምትሉት። 5 ሚሊዮን አማራ በብልጽግና ፓርቲ አባል ሆኖ እየሰራ ነው ያለው። ሚኒስትሮችም ከኦሮሞ እኩል ወይም በላይ አማራ ተወክሏል። አማራ 4 ኪሎ አልገባም የምትሉት ቅጥፈት ነው አንደኛው። ስለዚህ የዚህ አይነት ቅጥፈት ይቁም ነው። ሰላምን በተመለከተ ደግሞ አገሪቷ ውስጥ ሁሉም ፖለቲካ ፓርቲዎች የተለያዩ ሀሳብ ስላሉ የገዢ ትርክትም በተለያዩ ትርክቶችም ግጭቶች ስላሉ ዘላቂና አዎንታዊ ሰላም እንፍጠር ብሎ በፕሮግራሙ አስቀምጧል ማለት ነው። ስለዚህ ለአማራ ቅድም አማራ ስትሮንግ ያነሳውን ጥያቄ ከብልጽግና በላይ የሚመልስ የለም ነው። ስለዚህ ሌላው ዝም ብሎ ነው ማለት ነው የሚወራው፣ ቅጥፈት ነው ነው። ስለዚህ ለህዝቦች አንድነት፣ እኩልነት፣ ህብረ ብሔራዊ አንድነትም የሚበጀው ብልጽግና ነው። ብልጽግና ደግሞ ለአማራ ህዝብ ከማንም ፓርቲ በላይ በድጋፍም ተገልጿል። አሁንም በድጋፍ ተገልጿል። አሁን ቅድም ሲነሳ ነበረ ለኦዳቸውን በረኪና ጥቦ ምናምን ይላል። 96 ከተማ ላይ ለብልጽግና ሰላማዊ ሰልፍ የወጣው ህዝቡ በጣም የህዝብ ንቀት ህዝብን አለማወቅ ነው ማለት ነው። ህዝብን አለማወቅ ነው በግልጽ ማለት ነው። ህዝብን መናቅ ማለት ነው። ድሮ ይባል የነበረው የፊውዳል ሐሳቦች ስዩመ እግዚአብሔር የሚሉት ከላይ ተሰይመናልና ስማን ምንም ማለት ነው። ውሸት እየተወራ እንደ እውነት በሞራል የሚነገርበት የሚቀጠፍበት
ሁኔታ መቆም አለበት። ይሄ ለህዝብም ለራሳቸው መጀመሪያ ለራሳቸው ጋር ሰላም ማውረድ አለባቸው፣ ስለ ሰላም የሚያወሩ እንጂ ብልጽግና አስቀድሞም ስለ ሰላም መውረድ እንዳለበት ከትግራይ ክልል የድንበር ኮሚሽን እንዲቋቋምና ዲስከስ እንዲደረግ ወደ ግጭት ማምራት እንዳለበት አስቀምጧል። የብሔራዊ ምክክር ኮሚሽን አቋቁሟል። ሰላም ደግሞ ስለሚያስፈልገን ብዙ የሀሳብ ልዩነቶች የታጠቁ ኃይሎችም ሁሉም ስለገቡ ግጭት ሊፈጠር ስለሚችል ሰላም ይውረድ ብሎ ሰርቷል። ኢኮኖሚ ፖሊሲ የለውም ይላል። ኢትዮጵያ እኮ ማለት ነው አሁን አፋር፣ ሶማሊያ ስንዴን በከፍተኛ ሁኔታ በክረምት ከሚመረተው በላይ በበጋ መስኖ ብቻ የሚመረትበት ነው ስንዴ። በአፍሪካ ሁለተኛው ስንዴ አምራች ሆናለች። ይሄን ያህል ትራንስፎርሜሽን ነው እየመጣ ያለው ማለት አንተ ፈልጋችሁ የምትሰሙት ስለሆነ ማለት ነው። እና ኢኮኖሚውም ላይ ሁሉም ላይ እየተሰራ ነው ያለው። ሰላም ደግሞ ቅድም ሲነሳ የነበረው ሰላም የሚያስከብር የሰላም ተቋም አለ፣ ፖሊስና መከላከያ አለ። ሰላም ማለት ነው ስራቸውን በተገቢ መስራት አለባቸው። ሌላው ኢኮኖሚ ዘርፍ የሚመራው የመንግስት ተቋም ደግሞ ኢኮኖሚ ዘርፍ መምራት አለበት። የቱሪዝም ዘርፍ የሚመራው ደግሞ የቱሪዝም ዘርፍ መምራት አለበት እንጂ አንዱን ጥሎ አንዱን አንጠልጥሎ አይሆንም ማለት ነው። እንደ መንግስት የህዝቡ ጥያቄ አንገብጋቢ ጥያቄዎች የሚመለሱበት እየተሰራ ነው ያለው። አንዴ ስትናገር በጆሮ የገባ ንግግር አለ። እኔ ብዙ ጊዜ የራሴ ሪዘርቬሽን አለ። በተለይ በኢትዮጵያ ፖለቲካ አንዳንድ የአዲስ አበባ ነዋሪዎች በሚባሉ ሰዎች ጉዳይ እና ሰልፍ ሲጠራ በሚወጡ ሰዎች ጉዳይ የራሱን በቻለ መልኩ ይሄ ልክ ግድያዎችን ማጣራት አለበት የሚባሉ እነዚህ ገለልተኛ ተቋማቶች በእኛም በዚህ ሰልፍ በሚወጡና አንዳንድ በሚባሉ ሰዎች ጉዳይ ላይ በጣም ጥናት ያስፈልጋል ብዬ አስባለሁ። ለምን እነሱ ስለ ጥንካሬ ማሳያ ተብሎ ሊቆጠሩ ይገባሉ። እኔ እንደሁን እኔ በጠይቀኝ የፖለቲካ ፓርቲ አመራር ብሆን ሰልፍ ስጠራቸው ሆ ብሎ ተገልብጦ የሚወጡ ሰዎችን አሁን እንደውም በተቃራኒ ነው የምተረጉሙ የሚመስለኝ። ምክንያቱም ለገዢው ፓርቲ ይወጣሉ፣ ለተቃዋሚ ፓርቲ ሲወጡ አይታል። ባለፈው ሳምንት 1997 ላይ የነበረውን ምርጫ ነግሬያቸዋለሁ። በእርግጥ ለቅንጅት ለዲሞክራሲ ለአንድነትና ለዲሞክራሲ ፓርቲ ለሱ የወጡ ህዝቦች ትክክለኛ የፓርቲው ደጋፊዎች ናቸው ይላሉ። ምክንያቱም ፓርቲው በሰዓቱ በፈጠረው መነቃቃት ማለት ነው። ለኢህአዲግ ግን በሰዓቱ የነበረው ለኢህአዲግ 4.5 ሚሊዮን ህዝብ ነው መሰለኝ ባልሳሳት የወጣው። መስቀል አደባባይ ሙሉ ነበረ። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ይሄ ህዝብ አሉ ምርጫን ያለ አንዳች ማጭበርበር እንደምናሸንፍ ማሳያ ነው አሉ። ነገም እንደሚጠበቃቸው አወቁ አልመሰለኝም። በማግስቱ ቅንጅት ለአንድነትና ለዲሞክራሲ ፓርቲ እንደዚሁ መስቀል አደባባይ ላይ ጥሪ አድርጎ ነበር፣ የድጋፍ ጥሪ ማለት ነው። ገዢው ፓርቲ ኢህአዲግ የህዝቡን አቴንሽን ለመመታተን የተለያዩ ቦታዎችን ለማስጎብኘት አዲስ አበባ ውስጥ ያሉ ባሶችን አሰማርቶ ነበር እና 5.2 ምናምን ሚሊዮን ህዝብ ነው የወጣው። አሁን የኔ ጥያቄ ምንድን ነው? ብልጽግና በየክልሉ አይ ቲንክ የድጋፍ ሰልፍ ሲጠራ ባለሳሳት በ6 ዓመት ውስጥ ኦልሞስት በአቨሬጅ በየዓመቱ ሰልፍ የድጋፍ ሰልፍ ይጠራል ብዬ አስባለሁ። እና መሬት ላይ ያለው ሁኔታ የህዝቡ ነባራዊ ሁኔታ ሪሊ ፓርቲውን የሚደግፍ ነው ወይስ ደግሞ በተገላቢጦሽ ነው ያለው? እናንተ የምትጠቀሙት ንግግር ምንድን ነው? ይሄው ሰልፍ እየወጣ አይደል? እኔ ሰው እየደገፈን እኮ ነው፣ ከዚህ በላይ ምን ማሳያለን ምናምን ትላላችሁ። እና በእርግጥም ይሄ ህዝብ ሪሊ ደግፎ ነው ወይስ ደግሞ ይሄ በስነ ጽሁፍ ፐን ይባላል በኢንቨርስ እያሳየ ነው፣ ተቃራኒውን እየገለጸልህ ነው ያለው ሁኔታ ያን የሚያሳይ ነው ወይ? የኑሮ ውድነቱ አለ፣ የሰላም ጉዳይ አለ፣ ጦርነት አለ፣ በብዙ ምክንያቶች የተማረረ ህዝብ ነው። እና የህዝብን ለመደገፍ የሚወጣን ህዝብ እንደ ትክክለኛ ነገር እየሰራችው እንደሆነ ማሳያ ነው ብሎ መውሰድ ይቻላል? እስቲ እሱ መልስልን እና ወደ ሌሎች ሄደ። የህዝብ ድጋፍ የሚለይበት መጀር የሚደረግበት የራሱ ፓራሜትሮች አሉት። አንደኛው አንተም ያነሳኸው ብልጽግና አልጠራውም ድጋፍ ሰልፉ፣ ህዝቡ ራሱ ነው የጠራው። ምክንያቱም ሰላም ይከበርልን፣ እነዚህ ጽንፈኞች ህግ ያስከብርልን የሚል ሰላማዊ ሰልፍ ነው ያለው። በጥቂት ጽንፈኞች እያፍታታ ነው እንሂድ። እኔ አሁን ፖለቲካዊ ዜናዎችን ሳነብ ነው ሙለው ዜናዎችን ጽፋለሁ። ህዝብ ነው የጠራው ስትል ለምሳሌ
ደቡብ ክልል ያሉ አመራሮች ጋሞ ጎፋ አመራሮች ሰልፍ እንደሚደረግ በኦፊሻል ገጻቸው ላይ አስታውቀዋል። ሐዋሳ አካባቢ ላይ እንደዚሁ አስታውቀዋል። ሌሎች ጋምቤላ፣ አፋር በተለያዩ ቦታዎች ላይ ብትሄድ መንግስታዊ የሶሻል ሚዲያዎቻቸውን በመጠቀም የምታውቃቸው ሰዎች ሰልፍ ይደረጋል ብለው ጥሪ አስተላልፈዋል። እነሱ አይደሉም የጠሩት ካልከኝ፣ ህዝብ ነው የጠራው ካልከኝ እነማን ናቸው ልጠቅሳቸው ትችላለህ? ማን የጠራው? አዎ ለምሳሌ የመንግስት ኦፊሻሎች ሁልጊዜም ይሄ ሰልፍ ተከልክሏል ብለው በፖሊስም ይወጣል አይደል? የአዲስ አበባ ፖሊስም አውጥቷል፣ አይተዋል። ይሄ ተፈቅዷል ብሎ ማውጣት የመንግስት ኦፊሻል ስራ ነው፣ ህዝብ ከጠየቀ ማለት ነው። ከዚያ ውጪ ግን ብልጽግና ጠርቷል የሚባለው ፎልስ ነው ማለት ነው። ህዝቡ በራሱ ፍላጎት የጠራ መሆኑ ራሱ ለመንግስት ያለው ድጋፍ ማሳያ ነው ማለት ነው። ሁለተኛ በምንድን ነው ሌላ መጀር የሚደረግ የምትለኝ ከሆነ ቅድም አንተ ሄድክ አልሰማኸኝም መሰለኝ እንጂ የመጨረሻውን ይቅርታ ስትንሽ ስላልገባኝ ነው። አሁን ህዝቡ ራሱን የጠራው ስትለኝ ኦኬ። አሁን ኦሮማራ የሚባል ጥምረት ተፈጥሮ ነበረ። የኦሮማራን ጥምረት በዋነኛነት ማህበረሰብ ውስጥ ያሉ ሶሻል ሚዲያ ላይ በመጻፍ የሚታወቁ ሰዎች እንደነ ስዩም ተሾመ፣ ሌሎችም አስተባበሩት ልትል ትችላለህ። አሁን ብልጽግና አልጠራም ካልከኝ፣ ህዝብን የጠራው ካልከኝ፣ ህዝብ እንዴት ነው በአንድነት ነው ብሎ ዝም ብሎ ያለ ፕሮግራም ያለ ቀጠሮ የወጣው ወይስ ኦፒኒየን ሊደሮች አሉ? እነማን ናቸው የምታውቃቸው ካሉ ልጠቅሳቸው። ህዝብ እንግዲህ አሁን አንተ ጋሞ ነው ስፔሲፊክ ያነሳኸው። ራሴ የምላቸው ለተቃዋሚም እኮ ባለፈው ተደራጅተው ጥያቄ የሚያቀርቡ አሉ አይደል? በጽሁፍ ሰላማዊ ሰልፍ ይፈቀድልን፣ ይሄ ተፈቅዷል፣ ይሄ አልተፈቀደም ይላል ኦፊሻሉ ማለት ነው፣ ኢንታይትልድ የሆነው አካል። ስለዚህ ህዝብ በግለሰብ አይጠራም ማለት የሆነ ኮሚቴ ይኖራል። ዲቴይል እኔ እሱን አላውቅም መረጃውም ስለሌለኝ ማለት ነው። ግን እንትኑ ዲቴይል ሰልፉ ግን እንደወጣ አይቻለው ማለት ነው። ስለዚህ በራሱ ነው የወጣው እንጂ እንደሚባለው አበል ተከፍሎት ነው እንትኑ ታቆ ነው ምንድን ነው ያሉት፣ እንደውም ዘይት ለመውሰድ ነው ምናምን የሚባለው ስህተት ነው ስህተት ነው። ለዚህም አንተ ወጣህ ነው እንጂ ቅድም አንስቼ ነበረ ባይዞ ወደኋላ መለስከኝ እንጂ አሁን ለምሳሌ አንድ ጥያቄ ላንሳልህ እስቲ። የአማራ ክልል ቅድም 5 ጥያቄዎች ናቸው አለ የቀረቡት፣ ስትሮንግ አማራ ያቀረበው ማለት ነው። 5ቱን ጥያቄ ብልጽግና ይመልሳል። የድንበር ኮሚሽን ሲያቋቁም የአማራ ክልል የድንበር ጥያቄዎች አሉ ነው። ሁለተኛ ምን ይላል መሰለ? የዲሞክራሲ ስርዓት መገንባት ይላል። ይሄን አጥርተን እንለፍ። ህዝብ መንግስት ብልጽግና አልጠራ እንድታንድናጠራ ነው ለእንትን አይደለም። ብልጽግና አልጠራም ካልከኝ በተጠሩ የድጋፍ ሰልፎች ላይ የብልጽግና ባለስልጣናቶች ለምን ንግግር አደረጉ? እነሱም እንዴት ሊናገሩ ይችላሉ? ተመራጮች ናቸው እኮ የህዝብ ተመራጮች ናቸው፣ ማውራት ይችላሉ። ስለዚህ ባልጠሩ ሰልፍ ላይ ህዝብ በጠራው ሰልፍ ላይ ቆሞ ንግግር አድርገዋል ማለት ነው። እንደገና ደግሞ የፌዴራል ፖሊስም የክልል ፓርቲዎችም በተለያዩ ጊዜያቶች ለምሳሌ የአማራ ክልል 96 ከተሞች የድጋፍ ሰልፍ ተካሂዷል። በሰላም መጠናቀቁን የክልሉ ኮሚኒኬሽን ቢሮ አስታውቋል። ባለስልጣናቶች መግለጫ ይሰጣሉ። ጋሞ ጎፋ ባለስልጣናቶች መግለጫ ሰጥተዋል። እና አይጋጭም ወይ ብዬ ነው ህዝብ በጠራው ሰልፍ ላይ ምንም አይጋጭም። ፎር ኤግዛምፕል አንተ የሐዋሳ ተመራጭ ከሆንክ የሐዋሳ ህዝብ ሰልፍ ከወጣ አንተ ንግግር ማድረግ ምንድን ነው የሚጋጨው? አንተ እኮ ህዝብ ወኪል ነህ። ስለዚህ የተመረጠው ኦፊሻል ንግግር ማድረጉ ተገቢነት ያለው ነው። ምክንያቱም ህዝብ ነው የመረጠው። ያ ህዝብ ደግሞ ከወጣ ሂዶ ንግግር ማድረግ ኢትስ ዴሞክራቲክ፣ ምንም ያሰራርም የእንትንም ጥሰት የለም። ግን ብልጽግና ጠርቷል የሚሉ ካለ ግን ብልጽግና በራሱ ማተም ይሄ ነው ብሎ ማቅረብ የሚችል ካለ በሱ ነው መነጋገር የሚቻለው እንጂ ካልሆነ ህዝብን የመናቅ ነው። በዘይት ነው የወጣው ምናምን እያለ አንድ በኩል ህልውና ነው መኖር ራሱ አልቻለም እያለ ለዘይት ይወጣል ብሎ የሚቀጠፍ ፖለቲካ ለኔ እንደ አንድ ብልጽግና ደጋፊ ቫሊድ አይደለም፣ ጀስቲፊብልም አይደለም። በማንም ዳታ እውነት መሆኑን ማረጋገጥ አይቻልም። ስለዚህ የህዝብ የተመረጠ መንግስት ወይም የዚያ አካባቢ የተመረጠ ሰው ንግግር ማድረጉ ህዝቡን እስከወከለ ድረስ ግዴታው ነው። ኦኬ ምናልባት እኔ የተለየ መረጃ ሊኖረኝ ይችላል። እኔ ባገኘሁት ግን
የተለያዩ የመንግስት ሰዎች የሚደረጉ የድጋፍ ሰልፎችን አስቀድመው ያሳወቁዋሉ። በግማሾቹ በጸጥታ ቢሮ ኃላፊዎች አማካኝነት በመሪዎቻቸው አማካኝነት፣ ግማሾቹ ደግሞ በፓርቲ ጽህፈት ቤት ኃላፊዎቻቸው አማካኝነት ሰልፉም ከተጠናቀቀ በኋላ መግለጫ ስላወጡ ምናልባት ያን ማወቅ ስላለብኝ ነው። እሺ ካጠናቀቅ ወደ አማራ ዩናይትድ ሊድ እና ከዛ ፊት አላጠናቀቁም። አንድ ደቂቃ እሺ የአማራ ጥያቄ ተብሎ አምስቱም ቅድም የተነሱትን የሚመልሰው ብልጽግና ነው። ለምሳሌ እንዴት ይመልሳል ከተባለ ተቋማዊና ባህላዊ ላይ የቆመ ዲሞክራሲ ስርዓት መገንባት ይላል። ይሄ ማለት ህገ መንግስት ማሻሻል ማለት ነው። አገራዊ መግባባት መፍጠር አለበት ይላል ፕሮግራሙ ማለት ነው። ስለዚህ ቅድም የተነሱት ብልጽግና ፕሮግራምም እንዳይነበብ ወይም የለውም ብለው የሚያጣጥሉ አካላት ስለማያውቁት ነው እንጂ ብልጽግና በላይ የአማራን ህዝብ ጥያቄ የሚመልስ ፓርቲ የለም። ለዚያ ነው የራሳቸውን ማኒፌስቶ ወይም ፕሮግራም አቅርቡ ሲባሉ የማያቀርቡት ማለት ነው። እና እሱን ለማለት ነው። ቴንኪው መልካም ቀን። በጣም አመሰግናለሁ። ኦኬ የመጨረሻ ከመውጣቱ በፊት ምናልባት ተመሳሳዩን እድል ደግሞ እኛ የምንጥራ ብለው ህዝብ ተነሳስቶ ምናልባት የተቃውሞ ሰልፍ እናካሄድ ብሎ ይፈቀዳል? ለሚፈቀድለት አካል ይፈቀዳል። ለህዝብ ነው የሚፈቀደው። ያ ለህዝብ ለምሳሌ ለህዝብ ነው እንጂ በሰላማዊ መንገድ ሳርና ቅጠል ይዘን ለህዝብ ይፈቀዳል። ለህዝብ ይፈቀዳል። ግን የሆነ ግሩፕ ችግር ፈጥሮ ይሄው መንግስት ደግሞ ሰላም ማስከበር አልቻለም ብሎ ሌላ ችግር በጎን ለመፍጠር የሚሄድ የሸፍጥ ወይም የጽንፈኛ ሰልፍ አይፈቀድም። የትም ሀገር አይፈቀድም እንደምታውቀው ማለት ነው። ህዝብ ከሆነ ግን ይፈቀዳል። ኦኬ ቡርኬ ቀጣዩ ደቂቃ አንተ ነው። እሺ